ጥያቄው መጀናጀንና እንዲሁም የፍቅር ቃላቶችን መጠቀም ኒካህ ያላሰራት ወይም ካላገባችው ሰው ጋር እንዴት ይታያል ይላል። ቢስሚላህ ይህንን ጥያቄ በሚመለከት በተለያዩ የትዳርና የጋብቻ ፕሮግራሞች ላይ ለመናገር እንደሞከርኩኝ መጀናጀንና እንዲሁም የፍቅር ቃላቶችን መጠቀም ኒካህ ካላሰርካት ሴት ጋር ወንጀል ነው፣ አይቻልም፣ ሐራም ነው። በሷም ላይ ሐራም ይሆንባታል፣ በአንተም ላይ ሐራም ይሆንብሃል ማለት ነው። እየገባን ነው። ወደፊት እንጋባለን የሚባል ነገር የለም። ወደፊት የምትጋባ ከሆንክ ቶሎ በፍጥነት ኒካህ ማሰር እንጂ ያለብህ እስከምንጋባ ኒካህ እስከምናስር ድረስ ብንጀናጀን ምን ችግር አለው? ዞሮ ዞሮ እንጋባለን የሚባል ነገር የርካሽ የሆነ ንግግርና ሐሳብ እስልምና ውስጥ ቦታ የለውም ማለት ነው። ስለዚህ ወደ ስሜት የሚገፋፉ ቃላቶችን መጠቀምና መጻፍ መለዋወጥ አይቻልም፣ ሐራም ነው። የተገላለጡ ፎቶግራፎችን መላላክም አይፈቀድም፣ ሐራም ነው። የገባ ነው አይደለም? እዛ ላይ እስኪ እናያችሁ፣ እስኪ ጸጉርሽን ልየው፣ ለምሳሌ እስኪ እስከዚህ ያለ ሰውነትሽ የተገለጸ ይሁን የሚባል ነገር የለም ወንድሜ። የውመል ቂያማ በጀሃነም ከመሰቃየት በፊት ዱንያ ላይ ያለህን ስሜት የማሸነፍና ሰብረህ የማለፍ የመታገስ ኃላፊነት አለብህ። አንቺም እህቴ አላህን ልትፈሪ ይገባል። ወደ አላህ ልንመለስ ይገባል። ሞት አለብን። የውመል ቂያማ ራቁታችንን ጥያቄም ስላለብን ኒካህ ካላሰርናቸው ሰዎች ጋር ወደ ስሜት ቀስቃሽና እንዲሁም የፍቅር ቃላቶችን መጠቀም መቻል የለብንም። የውመል ቂያማ ከምንጠየቅ ራሳችንን ነፃ ብናወጣ ይሻላል ማለት ነው። በአሁኑ ሰዓት ሴት የለ ወንድ ሱብሃንአላህ ደርስ ማንበብና ደርስ ዳዕዋዎችን እያወረዱ ማዳመጥ ሲገባቸው ኒካህ ካላሰራ ሴት ጋር ይጻጻፋል፣ ይጀናጀናል። ብሎም ደግሞ ፊዚካል ለመገናኘትም ሙከራ የሚያደርጉ ሰዎች አሉ። በስልክ ላይ ሲጀናጀኑ ያድሩና ነገ እስኪ እንገናኝና አብረን እንዋል ይላሉ። ሲገናኙ እዛ ላይ ሐራም ፈጸሙ ተኸሊ ስለሚያደርጉ ከዛ ወደ ዝሙቱ ይገባሉ ማለት ነው። ላሐውለ ወላ ቁወተ ኢላ ቢላህ። ስለዚህ መጀናጀን ማለት ወደ ዝሙት ሊያሸጋግረን የሚችል መረብ ስለሆነ ሙስሊሞች በአጠቃላይ ከዚህ ነገር መራቅና መጠንቀቅ አለባቸው ማለት ነው። ይሄ ነው። በጣም የሚገርመው ነገር ደግሞ ሰው ማይጀናጀን ሲሆንና በጣም ገራማ አላህን የሚፈራ ጥሩ ሁኔታ ላይ ያለ ሰው ሲያገኙ ይሄ ሰው እኮ ፋራ ነው፣ በደንብ የዘመኑ ድባብ አልገባውምና ነው ይሉታል። በምንኛው አእምሯቸው እንደሚረዱ ይገርማል። አቅል አላቸው እንኳን ለማለት እነዚህን ሰዎች ይከብዳል። እውነት የአእምሯቸው አድማስ ተጋርዷል። ስሜትና ገንዘብ፣ ግድለሽነት፣ ወንጀልና አመጽ አስክቧቸዋል። እኒህ አላህን ፍሩ እንኳን ቢባሉ አይመለሱም በፍጹም ማለት ነው። የእነዚህ መድኃኒት መፍትሄያቸው በአይናቸው ጀሃነምን ሲያዩ ያን ጊዜ ለይተና ይላሉ። ምነው አላህ ወይ ያን ወንጀል ባልፈጸመ እያሉ ነዳማና ጸጸት ያጋጥማቸዋል ማለት ነው። ስለዚህ በስሜትና በገንዘብና እንዲሁም በወንጀል ተዘፍቀን ያለን ሰዎች ሞት እንዳለብን አስታውሰን ወደ አላህ መመለስ መቻል አለብን ማለት ነው። እና እነዚህ አይነት ሰዎች እኒህን ሥራ የሚሰራው ሰው ምን ይባላል ማለት ነው? አራዳ ነው ይሏቸዋል። ድንግላቸውን ሸጠው በዝሙትና በሙዚቃ በመጠጥ በመጀናጀን ሲጨማለቁ የሚኖሩ ሰዎች እነዚህ ሰዎችማ በቃ በዚህኛው ክፍለ ዘመን ላይ ያለውን ስልጣኔ ተጠቅመውበታልና ማሻአላህ ናቸው እያሉ ወደ ወንጀል ይበልጥ እንዲጸኑ በሰይጣን ተልቂንና በሱ ንዛዜ ወንጀል ላይ ጸንተው ይንቀሳቀሳሉ። ራሳቸውን ብቻ ሳይሆን ጓደኞቻቸውንም ጭምር ወደዚህ ወደ ተጨማለቀ ወንጀል ለማስገባት ሙከራ ያደርጋሉ። ጓደኞቻቸው ገንዘብ ከሌላቸው ዛሬ በእኛ ስፖንሰር አንተ የፈለከውን ነገር ማድረግ ትችላለህ ይሏቸዋል ማለት ነው። ከዛኛው ግለሰብ ምንም የማያውቃትን ኒካህ ያላሰራትን ሴት መጀናጀን ይጀምራል። ፊዚካል እንዲገናኙ ያደርጋል። መጠጥ የለ፣ ጭፈራ የለ፣ ሙዚቃ የለ። ላሐውለ ወላ ቁወተ ኢላ ቢላህ። ስለዚህ ኢንሻአላህ አላህን ልንፈራ ይገባናል ማለት ነው። ከዛ ድንግላቸውን ጠብቀው ለኒካህ ባላቸው ደግሞ የሰጡ ሴቶች ካሉ እነዚህ ከዘመኑ ጋር እኩል አንድ መሄድ የማይችሉ ፋራ ይሏቸዋል ማለት ነው። ይሄ ተልቂን የሰይጣንና
የአእምሯቸው ብሌን የተጋረደባቸው የቂላቂሎች እሳቤ እንጂ ትክክለኛ አእምሮ ያለው ሰው ትክክለኛ አቅል ያለው ሰው ይሄን ነገር አያስበውም ማለት ነው። ነገር ግን እነሱ የደበዘዘ ጭንቅላት ስላላቸው አእምሯቸው ጠባብና የተበረዘም ስለሆነ ጥርት ባለ መልኩ ሊያስቡ አይችሉም። አላህን እንፍራ ወዳጆቼ፣ ራሳችንን እናጃጅል። ነገሩ ከጠና ማግባትም አለ እኮ እናግባ። ጋብቻ ሱና አይደለም እንዴ? ስለዚህ ማግባት ነው ያለው አማራጭ ማለት ነው። አንተ ወንዶም ወንጀል ላይ ወድቃለሁ ብለህ ከፈራህ ማግባት እየቻልክ የምትተው ከሆንክ ሐራም ይሆንብሃል። የገባ ነው አይደለ? እደግመዋለሁ። ወንጀል ላይ ወድቃለሁ የሚል ግምትና ፍራቻ ካለ የምታገባበት አቅም ካለ የማታገባ ከሆንክ ወንጀል ይሆንብሃል። ስለዚህ ያለህ ምርጫ ከዛሬ ነገ ከምትል ወዲያውኑ ላንተ የምትሆነህን ምርጥና እንዲሁም ዒባደኛዋን ሴት መርጠህ ማግባት ትችላለህ ማለት ነው። ዝም ብሎ አይ እኛ ላፕቶፓችንን ገዝተን ስልካችን እንዲህ ያደረግን ካርድ እያስገባ መኖር ነው ከተባለ አንተ ለማግባት እንኳን አልችልም ብትልም ይሄ ከሸሪዓ አንፃር ብቻ ሳይሆን ከነፍስ አንፃርም የሚከብድ ነገር ነው። የፈለገህን ፈንድ ታደርጋለህ በተለያየ አቅጣጫ ላይ፣ ግን ለጋብቻ ከሆነ በቂ ገንዘብ የለህም። ለዛም ደግሞ ዝምብት ላይ ወድቀህ አላህ ላይ ታምጻለህ ማለት ነው። ስለዚህ ሐቂቃ አላህን ፈርተን ወደ አላህ መመለስ አለብን ማለት ነው። አንዳንዶች ደግሞ እስኪ አራዳ እንሆን ከሰው ለየት እንበል ይሉና ስልካቸውን በሚዲያ ላይ ይልካሉ። ሰሜን ተና ይባላል፣ ስልኬ ይሄ ነው፣ እዛ አካባቢ ነኝና የፈለገ ካለ ይደውልልኝ። ተመልከቱ። ከዚህ ስልኩን የሚቀበለው አንድ ጴንጤ ያነሳና ይደውልላትና እዛ ቦታ እንገናኝ በገንዘብ ጉዳይ ማንቸገር የሚልና 8 ቀን አብረው ከኖሩ በኋላ ላይ ወደ ጴንጤነት አቂዳቸውን ለመቀየር እንቅስቃሴ ያደርጋል ማለት ነው። ላ ሐውለ ወላ ቁወተ ኢላ ቢላህ። እነሱ በአራዳ ስም ወደ ሽርክና ወደ ኩፍር ለመሸጋገር እንደ መረብ ሲጠቀሙበት፣ እነዛ ሰይጣንና ሰራዊቶች ደግሞ ይህን ስራ ለመፈጸም ዝግጁ ስለሆኑ ይቀበሏቸውና ያከፍሯቸዋል። ኒቃብ የለ ሂጃብ የለ ምን የለ ተገላልጠው አላህን ሲያምፁ ኖረው ይባስ ብሎም ደግሞ መስቀላቸውን ማስረው ከፍረው ይሞታሉ። ስለዚህ ወዳጆቼ አላህን እንፍራ፣ እህቶቼ አላህን እንፍራ። ኢንሻአላህ ራሳችንን ለክህደት ማጋለጥ የለብንም፣ ክብራችንን መጠበቅ አለብን ማለት ነው። በዚህ ጉዳይ ላይ እናንተም ሆኑ ቤተሰቦቻችሁ ማሰደብ የለባችሁም። ትዕግስት መኖር አለበት። ሙስሊም እንደ ሙስሊም ነው ማሰብ ያለበት። ዲናችን በሚያዘን መልኩ ወደ አላህ መመለስ አለብን ማለት ነው። ወሰለላሁ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም።